ወደ ሳውዝ አፍሪካ ይወስደናል። ሄክቶር ፒተርሰን ይባላል። በ1964 ነበረ የተወለደውና ያኔ በዚህ በነበረው የአፓርታይድ ገዛዝ አማካኝነት ብዙ በተለይ ጥቁሮቹ ላይ የሚደርስ አፈና ነበርና አንድ ቀን በተማሪ ነው ገና በ12 ዓመት ታዳጊ እያለ ፕሮቴስት ያደርጋሉ፣ ተቃውሞ ይወጣሉ በትምህርት ቤታቸው። እሱ ነበረ ደግሞ ያንን ተቃውሞ የሚመራው። ከዛም ከአንድ ፖሊስ በተተኮሰ ጥይት ህይወቱ ሊያልፍ ይችላል። የወጣውን ፎቶ አንድ ጓደኛው የእሱን አስክሬን ተሸክሞ ሲሮጥ የሚያሳይ አንድ ፎቶ ወጥቶ በጣም መነጋገሪያ ሆኖ ነበረ። በኋላ ላይ ግን የዚህ ልጅ ተጽዕኖ ቀላል የሚባል ነገር አልፈጠረም። እዛው ሳውዝ አፍሪካ ውስጥ እዛው እሱ የተገደለበት ቦታ ላይ ፒተርሰን ሜሞሪያል የሚል አንድ ትልቅ እሱን የሚዘክር እንደ ሐውልት ነገር ቆሞለታል። እሱን ማስታወሻ ቢሆን ቤተ መጻሕፍት ነገር ተገንብቶለታል፣ የሞተበት አካባቢ ማለት ነው። ከዛ በኋላም ግን በተለይ በታዳጊዎች ላይ ትኩረት እንዲሰጥ የአፓርታይዱ ስርዓት በትምህርት ቤት ላይ ጥቁሮችና ነጮች ላይ የነበረውን የመድሎ ነገር ጥያቄ ምልክት ውስጥ እንዲገባ በጣም እነሱ እንዲያጤኑት ትልቅ ተጽዕኖ የፈጠረ ግለሰብ መሆን ችሏል ማለት ነው።